ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ከረማችሁ? ሰላም ነኝ። እንዴት ናችሁ? ሰላም ናችሁ? በቀጣይ ቪዲዮ ተገናኝተናል እና ዛሬ ጊዜ ማመን እንደሌለብን እኔ እነኝን ቪዲዮ በጣም ስከታተለው ቆይቼ ነበር እና ሲቆይ ቪዲዮ እንዳሳያችሁ ነው። በኋላ ተመልሰን እንነጋገርበታለን። ነገር ማድረግም አልፈልግም። ከእናንተ ጋር ብዙ ስራ ሰርተናል እና እንደዚህም ከእናንተ ጋር መሆን በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ማለት እኔን ዘዴ ከምልህ በላይ ነው። ማለት እኔ በጣም ተጨናንቅ ያለው የነበርኩበትን ሁኔታ ታውቃለህ። እኔ በጫና ነው እዚህ ነገር ውስጥ የገባሁት እና በነበርኩበትም ሰዓት እዛ በጣም በቃ እኔ እንደዚህ እየወሰድሽ እንደሆነ እንደነገርሻት እንደው ብዙ ገንዘብ ነበር የምታገኙ ከዚህ ማለት ነው? ያው እኔ እንደነገርኩ ብር ምንም ነገር የለኝም፣ ግን ያው በእናቴ ህይወት ስላስፈራሩኝ ነው። እኔ ብርማ ተጠቀምሽ እኮ ይኸው በዚህ ልክ። እኔ እኮ ነገሮችን እኮ አጣራሁ። ለገንዘብ ብለሽ ነው አርሴማ እዚህ ውስጥ የገባሽው። ምንም ሌላ ጉዳት በእናትሽ ቢያስፈራራሽ እኛ ለእናትሽ ጥበቃ ማቆም ይከብደናል፣ ለህግ ማሳወቅ ይከብደናል፣ የእናትሽን ጉዳይ ፊክስ ማድረግ ይከብደናል። አንቺ ለገንዘብ ብለሽ ነው እንዲያደረግሽው። ቤት እያሰራሽ ነው ሰምቻለሁ። እናትሽም ይሄ ጉዳይ እንደዚህ መሆኑን አያውቁም እንጂ ያውቁት ነበረ። በጣም ብዙ ገንዘብ እያገኘሽ እንደሆነ በፍጥነት ሁሉም እምቢ ሲለው እሷ ናት በቃ በገንዘብ ተታላ ይህን ነገር ማድረግ የጀመረችው እንጂ መስፍን ሁላችሁንም ያውቃል። ሁሉንም የዚህ ድርጅት ሰራተኛ ያውቃል። በገንዘብ ያልሞከረው ሰው የለም። መጠየቅ ትችላለህ። ሁሉንም ሰራተኞች እንትን ብሏል። እሷ ናት ለገንዘብ ብላ እንትን ያለችው። ሁሉንም የምትጠይቃቸው ያልተሞከረ ሰው የለም። ሁሉም ተሞክሯል። ግን በቃ ለገንዘብ ተታላ እንትን ያደረገችው መስፍንም እንዲያመልጥ ያደረገችው እሷ ናት። አንቺ መስፍንን ስታስመልጭው ነበር አዚ እንደው አናሳዝንሽም? ልፋታችን እንደዛ ወንድሞቼ ሲሰቃዩ ጓደኞችሽ አይደሉም? ስታስመልጭው እጃችን ከገባ በኋላ ስታስመልጭው እንደዚህ አጠገባችን እየኖርሽ እንዲህ ስታረጊ ግን ትንሽ ልፋታችን አያሳዝንሽም? ድካማችን ቦታ የለውም አንቺ ጋር ማለት ነው? ምን ላድርግ በቃ እኔ እናቴ ናት። እናቴ አትበይ። እኔ ተናግሬያለሁ። የእናትሽን ጉዳይ ነግረሽም ቢሆን እንደዚህ ብትይ ፊክስ እንደማደርግ ታውቂያለሽ። እንኳን ለአንቺ እናት ለማንም ለመድረስ ነው እዚህ ጋር የተቀመጥነው። አንቺ ደግሞ ቤተሰብ ነሽ። እንዲህ እያደረግን እያወቅሽ የሄድሽው ለገንዘብ ነው። አሁን እኔ ምክንያትሽን ማወቅ እፈልጋለሁ። ከጀርባሽ ምንድን ነው ያለው? ሞክሬ ነበረ በቃ እኔ ዘሌ እንደነገርኩ ነው። በቃ በጣም ሞክሬ ያለው። እውነቱን ንገሪኛ አርሴማ። በዚህ ሰዓት አሁን እኔ በተቻለኝ መጠን አንቺ ላይ ሶፍት ለመሆን እየሞከርኩ ነው። በዚህ ሰዓት የምንወሻሽበት ሰዓት አለ። ምንድን ነው እንዲህ እንድታረግ ያደረግሽ? በቃ ጫና ስለሚያደርጉብኝ እና እኔና ምንም ጫና እንደማይደርስብሽ እኮ እየሰማ ጫና ይደርስባታል። ጫና የለውም። መስፍን ጫና የሚያደርገው በገንዘብ ነው። ገንዘብ ነው የሚያቀርብልህ። ገንዘብ ያቀርብልሃል፣ ጫና ያደርጋል። ጫናማ ሌላ ነገር ጫና ቢያደርግ ኖሮ ፖሊስም እናንተም ትደርሱ ነበር እዛች ቦታ ላይ። ግን እሱ መስፍን በገንዘብ ነው የሚጫወተው። ገንዘብ ያቀርብልሃል። እና ውዶችዬ በአሁኑ ሰዓት ምንም የምናምነው ሰው የለም። የራሴ ያለው አሳልፎ የሚሰጠን እና የእውነት የመስፍን መያዝ ሁሉም ሰው ጉጉት ላይ ነበረ። እኔ ለምን አይዙትም? እንደውም አንዳንድ ጊዜ ሰውየው መንፈስ ሁሉ ይመስለኝ ነበር። ሰው ነው እንዴት ከአንድ ቤት ሲገኝ የሁሉስ ቦታ እንዴት እንጃ፣ ብቻ አስገራሚ ነው። ወንጀለኛ እንዴት የተራቀቀ እንደሆነ ማለት ነው። እና እኔ ብዙ ጊዜ እንደው በአካልም ራሱ ሳይ የቀረበ ሰው የኔ ነው የተባለ ሰው ነው አሳልፎ የሚሰጠው። እና ይሄ በእነኝህ ቪዲዮ የተከታተለ በእውነት በህይወቱ ብዙ ነገር ይማራል። እንደው ብዙ ተምሬያለሁ ከነሱ ማለት ነው። እና ሁላችንም እንደው ለህሊና ብንኖር ገንዘብ አላፊ ጠፊ ነው። ምናልባት ይህንን ገንዘብ እቺ ልጅ አሁን እየበላች የእነኝህ ሰዎች ስንት መታገት የደረሱበት ስንት ህይወት ያጡበት ነው። እና ይህን ገንዘብ ስታስብ የነገ የሚመጣበትን ነገር ያለማሰብ ነው። እና እኛ ብዙ ጊዜ እዚች ዓለም ላይ የምታታልለን ገንዘብ ናት። ገንዘብ ግን አላፊ ጠፊ ናት። እነኝህ ሰዎች ለገንዘብ ብሎ አይደለም ህይወታቸውን አሳልፈው የሚሰጡት እና
አርሴማ ልቦና ይስጣት እላለሁ። እኔ ግን እንደነሱ ቢሆን እንደ ስራዋ ቢሆን እኔ በሰብ ብትቀጣ ለሁሉም መመሪያ ትሆናለች ብዬ ነው የማስበው። እንግዲህ በቀጣይ ቪዲዮ ደግሞ ቀጣዩ ቪዲዮ ላይ እንገናኛለን። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ይሁኑኝ እላለሁ። ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ውስጥ ነው እንገናኝ። ፈራና በቃ መልሼ ተዋለሁ እንጂ ብዙ ጊዜ ደርሼ ነበር። በቃ ከተናገርኩም ተናግሬ በቃ እኔ የደረሰብኝም ነገር ቢሆን ይድረስብኝ ምናምን ብዬ ግን በቃ በጣም ነው ጫና የሚደረግብኝ። እኔ ብዙ ጊዜ ሞክሬያለሁ ለአንተም ልናገር ግን እየፈራሁ እየተውኩት በቃ እናቴስ የሆነ ነገር ብትሆን ቤተሰቦቼስ እኔስ እያልኩ ነው እንደዚህ ሆንኩት። ግን ያው በእናቴ ህይወት ስላስፈራሩኝ ነው። እኔ ብርማ ተጠቀምሽ እኮ ይኸው በዚህ ልክ እኔ እኮ ነገሮቹን እኮ አጣራሁ። ለገንዘብ ብለሽ ነው አርሴማ እዚህ ውስጥ የገባሽው። እዚህን ድርጅት ሰራተኞች መስፍን ሁሉንም ያውቃቸዋል። ሁሉንም በገንዘብ እንትን ለማታለል ሞክሯል እና ሁሉም እምቢ ሲለው እሷ ናት በቃ በገንዘብ ተታላ ይህን ነገር ማድረግ የጀመረችው እንጂ መስፍን ሁላችሁንም ያውቃል። ሁሉንም የዚህ ድርጅት ሰራተኛ ያውቃል። በገንዘብ ያልሞከረው ሰው የለም። ስታስመልጭው እጃችን ከገባ በኋላ ስታስመልጭው እንደዚህ አጠገባችን እየኖርሽ እንዲህ ስታረጊ ግን ትንሽ ልፋታችን አያሳዝንሽም? ድካማችን ቦታ የለውም አንቺ ጋር ማለት ነው። ምን ላድርግ በቃ እኔ እናቴ አትበይ። እኔ ተናግሬያለሁ። የእናትሽን ጉዳይ ነግረሽም ቢሆን ስሙንም በቃ እያንዳንዱ ነገር እሱ ነው የሚቆጣጠር። አሁን ግን በቃ እያንዳንዱ ነገር ቀጥቶ ስልክ የማይደውልልኝም የት እንደሄደ ራሱ አይታወቅም። ከዚህ እንዴት ተዋክበን እንደወጣን የት እንደምንሄድ ይዘን የተናገረን አይመስለኝም። እና እሱ ጋር ስንሄድ አላገኘነውም፣ አመለጠን። ለትንሽ እንዲያመልጠን ደግሞ ያደረግሽው አንቺ ነሽ። ይህንን እንግዲህ አሁን አውቀነዋል። እንዴት ነው እንዲህ ያደረግሽው? እንዴት አወቅሽ ራሱ መስፍን ጋር እየሄድን እንደሆነ? ያው እሱ ቀድሞ ሁሉንም ነገር ነው የሚያዘገጃጀው። እኔን እንደነገርኩ በቃ እኔ ምን ላድርግሽ ዘሌን። አሁን እኮ እኔ በጣም እንዴት ነው ያስመለጥሽው? ነው ያው በስልክ ነው የምንለዋወጠው። በቃ እንዴት አወቅሽ እኛ እሱ ጋር እየሄድን እንደሆነ? ያው እናንተ ስታወሩ ቢሮ እንደዚህ እያንዳንዱ ነገር በቃ ምሰራ መስዬ እናንተ ማናገር መስዬ ምናምን እመጣለሁ። በኋላ ቴክስት አድርግለታለሁ እዛው ጋር ያለውን ነገር። ለማን ነው ቴክስት የምታደርጊው? እንደምታውቁት ብዙ ሰዎች የእኛን ክሩ ገንዘብ ትልቅ ገንዘብ አፍስሰው መደራደር ይፈልጋሉ። ምክንያቱም የአብዛኞቹ ሰዎች የህይወት ጉዳይ ነው። ዛሬ ላይ እንደዚህ አልሞት ባይ ተጋዳይ የሆነው አቶ መስፍን የህልውናው ጉዳይ ነው። ይህን ሁሉ ወንጀል ሰርቶ ሲያዝ ይሄ ሰውዬ ሊሆን የሚችለው ምንድን ነው ብላችሁ ስታስቡ እድሜ ልኩን ነው የሚበሰብሰው። ስለዚህ የህልውና ጉዳይ ስለሚሆንባቸው ብዙ ሰዎች የእኛን ስታፎች በገንዘብ ለማታለል ይሞክራሉ። ከዚህ ውስጥ እንግዲህ በአጋጣሚ አርሴማ ተታላለች ማለት ነው። ባለፈው ከአርሴማ ጋር ያደረኩትን ቆይታ ለማወጣጣት ያደረኩትን ጥረት አይታችኋል። ዛሬ ደግሞ እስቲ በሰከነ መንፈስ ቢሮ ውስጥ ከእሷ ጋር እናወራለን ብለን እንግዲህ እናቷም ቤተሰቦቿም ባደረጉት ጫና እንግዲህ ወጥታለች ከእስር ቤት። ዛሬ እዚህ ትመጣለች ያለውን